በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ ጎንደር እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ በጎንደር ስላለው ወቅታዊ ሁኔታ በማንሳት በአንዳንድ ወቅታዊ ጉዳዮች ላይ ማብራሪያ ለማግኘት በሚል ነው ስልክ የደወልኩት። እስቲ ከአንዳንድ የአውደ ውጊያ ውሎችን ጀምርና ምን አለ ከሰሞኑ በእናንተ አካባቢ በእናንተ ቀጠና የተደረጉ ተጋድሎች ካሉ? በእኛ የጎንደር ቀጠና አብዛኛው ቀጠናዎች አውደ ውጊያ እየተደረጉ ነው። የጠላት የመስፋፋት ፍላጎት ነው በአንድ በኩል የተመከተው፣ ሌላ በኩል ደግሞ የታቀዱ ማጥቃቶች ነው እየተደረጉ የሚገኙ። የታቀዱ ማጥቃቶች ወቅቱን የሚመጥና የጠላትን አስተላለፍ የተገነዘቡ ውጊያዎች እየተካሄዱ ነው የሚገኙ። ቀጠናዎችን መልሶ የሚቆጣጠር ድልም በአንዳንድ ቦታዎች ላይ ተገኝቷል። አጠቃላይ ከመተማ እስከ ደንቢያ ከአርማጭሆ ጀምሮ ደግሞ እስከ ማዕከላዊ የጎንደሩ ክፍል በአመዛኙ አውደ ውጊያዎች ተካሂደዋል። አንዳንዶቹ አጭር ሰዓት የወሰዱ አውደ ውጊያዎች ኦፕሬሽኖች ናቸው። ሌሎች ደግሞ የጎራ አውደ ውጊያዎች ናቸው ማለት ነው እና ሰዓታት የወሰዱ ሙሉ ቀን የወሰዱ ውጊያዎች ሁሉ 2 ቀን የወሰዱም የተካሄዱባቸው ድል የተቀናጀርባቸው ናቸው ማለት ነው። መዋቅር መልሰን ያፈረስንበት፣ ጠላት ሸሽቶ ተፍረክኮ የሄደበት፣ ድሎች የተመዘገቡበት ሁኔታ ነው ያለው። አርበኛ ዮሐንስ ምናልባት እንደው ለየት ባለ ሁኔታ የሚጠቀስ ካለ ለምሳሌ ወደ መተማ አካባቢ፣ ቋራ እንደዚህ አካባቢዎች ከፍተኛ ተጋድሎ ትንቅንቅ እየተደረገ እንዳለ ዛሬ በአንዳንድ የመረጃ ምንጮች ሰምተናል። ያ አካባቢ የሱዳኑን ኮሪደር ለመቆጣጠር መልሶ በአገዛዙ በኩል ተጨማሪ ኃይሎች ሁሉ መጥተው ተመክተው እንደተመለሱም መረጃዎች ያመለክታሉ። እንደዛ አካባቢ ያለውን ጨምሮ ጎላ ብለው የሚጠቀሱ ካሉ? በመተማ ቀጠና እና ዛሬ ያሉትን መረጃዎች በተመለከተ የኔትወርክ ችግር ሙሉ መረጃ የሰበሰብ ስላልሆነ በዝርዝር ባልናገርም በጥቅሉ ባሉኝ መረጃዎች ግን የመተማ ቀጠና የተወሰኑ ቀጠናዎች የጠላት ኃይል የነበረባቸውን ወገን አስፋፍተው ለመያዝ እና ጠላትን ለመምታት የሚያደርጋቸው ውጊያዎች ናቸው። በቋራ ደግሞ ቋራ ሙሉ በሙሉ በፋኖ ቁጥጥር ስር ያለ መሆኑ ይታወቃል። ቋራና የቋራ አዋሳኝ የደንቢያ ቀጠናዎች እንዲሁም ከጎጃም እና ከሱዳን የሚያዋስኑ መስመሮች በሙሉ በፋኖ ስር መሆናቸው ይታወቃል። እነሱም ቀጠናዎች እንዳስጠበቀ ደግሞ ተጨማሪ ቀጠናዎች ላይ የሰፈረን ኃይል እየመታ ይገኛል ማለት ነው የፋኖ ኃይል እና ጥሩ ውጤቶችም እንዳሉ ባለኝ መረጃ ይታያል። እንግዲህ ከዕለታዊ አውደ ውጊያ ውሎች እንውጣና አርበኛ ዮሐንስ ወቅቱ ላይ የተለያዩ ክስተቶች የሰማን እንገኛለን። በተለይ የአገዛዙ ሰሞኑን ከሸኔ ጋር ሰላም ተፈጥሯል፣ የሰላም ድርድር አድርገናል የሚል ሰፊ የሆነ የሚዲያ ሽፋን የተሰጠው የእርቅ ፕሮሰስ እንዳለ እያየን ነው። ሂደቱ እየተከናወነ ነው። በብዙ ሺዎች የሚቆጠር የሸኔ ኃይል ወደ ሰላማዊ መንገድ መሳሪያውን ይዞ እየገባ እንዳለም የታየ ነው ያለው። እስቲ ይህንን ሂደት እንዴት ተከታተላችሁት? ይህን ሂደት ተከትሎ ተመሳሳይ እርምጃ በፋኖችም ይጠበቃል የሚሉ በአገዛዙ መንደር ያገናኙት እያያያዙት ኦሮሚያ ላይ ይሄ ከተፈጸመ በአማራ ክልልም ከፋኖ ጋር እንዲህ አይነቱ ነገር ይጠበቃል የሚልም አስተያየት እያከሉበት ሰሞኑን በሰፊው እየመጡ ነው ያሉት። እንዴት ነው እየተከታተላችሁት ያላችሁ? እየተከታተል ነው የሚገኘው። የመጀመሪያው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ብሎ የሚጠሩት ኃይል የመጀመሪያው ኃይሉ በማን ይመራል፣ የትኛው ኃይል ነው እና መሪው ነው መራር ነው የወሰነው እና የተስማማው የሚለው እና ባለቤቱን ማወቅ ላይ መጀመርና በጥልቀት መረዳት ያስፈልጋል። እንደሚታወቀው ይህ ኃይል የተለያዩ አመራር አባላት እንዳሉት ነው የሚታወቀው። ይኸውም መልኩም ጉራማይሌ እንደሆነና ጉራማይሌነቱ ማለት ከአገዛዙ ጋር ፍጹም ያልተጋጨ አካል እንደነበረ፣ ሆኖም ግን የአገዛዙን ተልእኮዎችን ያስፈጽም የነበረ አካል እንደነበረ ተረከራል። እዚህ እንረዳለን። ከዛ ውጭ ግን መሪዎቹ የሚታወቁ መሪዎች፣ ሌሎቹ መሪዎች ተገኝተው በአግባቡ ያልጨረሱት መሆኑ ይታወቃል። ሁለተኛ ደረጃ በሶስተኛ ወገን ያላለቀ በመሆኑ በሶስተኛ ወገን ተጀምሮ በሶስተኛ ወገን ያላለቀ እርስ በርሳቸው ሳይጣሉ የታረቁበት የሚመስል በከፍተኛ ጥርጣሬ እና አጠቃላይ ማጭበርበር
እየተፈጸመ እንዳለ የሚያሳዩ መረጃዎች ነው እንዳሉ መውሰድ የሚቻለው። ይህን ጉዳይ በአንክሮ በጥልቀት ማየት እስኪቻል፣ ነገሮችን ተጨማሪ መረጃዎች ማግኘት እስኪቻል እኛ ጉዳዩን በጥንቃቄ የምንከታተለው ይሆናል ማለት ነው። ከዛ ውጭ ግን አሁን ለመንግስት ጋር ተስማማው ማለት ከብልጽግና ጋር ተስማማው ብሎ በጥቅፋት እንደገባው ኃይል ፋኖም ይሄን መሰል ተግባር ይፈጽማል ወይ ይፈጽም ይሻላል የሚል ግፊት አለ ተብሎ ለተጠየቀው ጥያቄ የአማራ ፋኖ አጠቃላይ እየታገለ ባለበት መሰረታዊ የህልውና ትግል እንደመሆኑ መጠን መሰል ተግባር ይፈጽማል፣ የሚፈጽመው ደግሞ ያለ ሶስተኛ ወገን ነው ብሎ ለተነሱ ሀሳቦች በፍጹም ይሄ አብሮ የማይሄድ የማይነጻጸሩ ጉዳዮች የተነጻጸሩበት ስለሆነ ምንም እንኳን ለሰላም እኛ የምንገዛ ቢሆንም ምንም እንኳን ሰላም የሚያስፈልገን ቢሆንም ሆኖም ግን ከዚህ ገዳይ እና አባሽት ስርዓት ጋር የህዝባችን ደህንነት ሳናረጋት የምናደርገው ምንም አይነት የትጥቅ መፍታትም ሆነ ቅርርብ ከዚህ ኃይል ጋር አይኖርንም ማለት ግን ወደፊት በድል የሚያበቁንን ስራዎች እየሰራ እንሄዳለን ከሚለው ጋር አብሮ የሚያያዝ ነው ማለት ነው። አርበኛ ዮሐንስ እንግዲህ አንድ መረጃም ሰምተናል። ልክ እንደ ሸኔ ሁሉ እና አብይ አህመድ በአማራ ክልል በአንድ ሚውን በሌላ ያዘጋጁት ወይም ደግሞ አኩርፎ ያሉ ብቻ ከአንድ የሆነ የፋኖ ኃይል ጋር እርቅ ወይም ደግሞ የሰላም ስምምነት በቅርቡ ባህር ዳር ላይ እንደሚከናወን ለዚህም ዝግጅት እየተደረገ እንዳለ እየሰማን ያለ ነው። ምናልባት ስለዚህ የምታውቁት ነገር አለ? ከየትኛው ኃይል ጋር ሊሆን ይችላል ወይስ እንደሚባለውም የብልጽግና ፋኖ የተዘጋጀ አለ ከሱ ጋር ነው የሚደረገው? እነዚህ ነገሮች ይነሳሉ። ከዚህ አንጻር ምናልባት መረጃው ካላችሁ መረጃውንም ልታጠሩት ትችላላችሁ። ከሆነስ ምን ማለት ነው? እንደው ተመሳሳይ ድራማ እየተዘጋጀ እንዳለ መረጃው ስለደረሰን ነው። ይህ ራሱ በውሸት ትርክት ላይ በውሸት ላይ ተመስርቶ የቆመ በውሸት ተጸንሶ የተወለደ በውሸት ላይ ዳዴ እያለ እያደገ የመጣ አስበርባሪ ስርዓት፣ ቀጣፊ ስርዓት ስለሆነ የሚያጨርባቸው አጀንዳዎችን ለማንሳት ይሞክራል። ሆኖም ግን የፋኖ ሰራዊትም ሆነ የፋኖ አመራር አልፎም ህዝባችን በዚህ ስርዓት የዚህን ሰዓት ባህሪ ከእሱና ከእድገቱ የሚረዳው ስለሆነ የሚያመጣቸው መጨረሪያዎች ይከተላል ተብሎ አይጠበቅም። በአንጻሩ ደግሞ ግለሰቦችን በዚህ መንገድ እየወሰደ ለማሳሳት ህዝቡን ለማሳሳት ግን እየሞከረ ይገኛል። በቅርቡ እንኳ የአማራ ፋኖ ጎንደር እዝ ቃል አቀባይ ወይም የህዝብ ግንኙነት ነኝ ብሎ አንድ ሰው እጁን ሰጥቶ ለመንግስት ኃይሎች እጁን እንደሰጠ ተደርጎ በሚዲያ መንግስት ሚዲያ የተባሉ ወይም የብልጽግና ሚዲያዎች እያራገቡት እንደሆነ ሰምተናል፣ አይተናል። እና የዚህ ክፍል ኃላፊ የአማራ ፋኖ ጎንደር እዝ የህዝብ ግንኙነት ኃላፊ እኔ የዮሐንስ ንጉሱ ነኝ። የህዝብ ግንኙነት ክፍል ኃላፊ ሆኖም ግን እኔ እጅ እንደሰጠው ተደርጎ ነው ግለሰቡም እኔ እንደሆንኩ አስመስሎ ነው የሚናገረው፣ ስሙን ብቻ የራሱን ጠቅሰው። ስለዚህ ይህ ማጭበርበር እንግዲህ መታዘብ ይችላል። ሌላ ቦታ ሄደዋል ብሎ አውርቷል፣ ማናሰውርቷል። ብዙ ነገሮች አሉ፣ ደምስሽ ያለው ያለው የሚላል ሁሉም ነገር ከውሸት መሆኑን እየተጋለጠ በየቀኑ ውሸት ካባ እየደረበ የሚሄድ ነውና ይህ ወሰድ። ከዛ ውጭ ግን ተላልፎ የሚደራደር ወይም ደራደር ብቻ ሳይሆን አጎንብሶ ለጠላት ወገኑን ወክሎ አጎንብሶ ዳዴ ከብልጽግና ጫማ ስር የሚወድቅ ግን የፋኖ መዋቅር እንደማይኖር ህዝባችን እርግጠኛ መሆን ይችላል። መሆንም አለበት እላለሁ። እንግዲህ አሁን ይሄ የሚጠበቀው ድራማ በዋናነት በአማራ ክልል አሁን ይሄ ከሸኔ ጋር እየተደረገ ያለውም ተቀዳሚ ተግባሩ በአማራ ክልል የአብይ አህመድ ሰራዊት እየተሸነፈ እየተመታ እየተዳከመ መምጣቱን ተከትሎ ተመሳሳይ ነገር ለማድረግ በቅድሚያ ሸኔን ወደዚህ ስምምነት ማምጣት ሸኔን ወደዚህ ለማምጣት ደግሞ እንግዲህ ያው አሁን መረጃው በፊት ተድበስብሶ ነበር የሚወጣው። አሁን በግልጽ እየወጣ የመጣው ሸኔ የሚባለው ኃይል በተለይ ይሄ የጭካኔ እርምጃ የሚወስደው የሚዘርፈው የሚገለው ኃይል በቀጥታ ከኦሮሚያ ብልጽግና እንደሚታዘዝና ቀለብም ሆነ መሳሪያ ትጥቅም ስንቅ የሚሰፈርለት ከዚህ ከኦሮሚያ ብልጽግና እንደሆነ እየተጋለጠ መጥቷል። ስለዚህ በቅድሚያ እነዚህን ከራስ ጋር የሚደረግ እርቅ ተከናውኖ በቀጣይ ዋና ዓላማው ፋኖን ወደዚህ ጎትቶ ማምጣት ጫና መፍጠር ዓለም አቀፉ ማህበረሰብም ይሄው በኦሮሚያ የተደረገውን ነገር በአማራ መደረግ አለበትና ፋኖ ወደዚህ መምጣት አለበት የሚል ጫና እንዲፈጠርበት ታስቦ እንደሆነ ነው የሰማነው። ይህን እንዴት ማክሸፍ ይቻላል? ይሄ ቲያትር ነው፣ ድራማ ነው እና አብይ አህመድ ሲጨንቃቸው ይዘው የመጡት የመጨረሻ ካርዳቸው ነው። ይህን ካርድ እንዴት ማቃጠል ይቻላል? ምናልባት አሁን ከብልጽግና ጎን ነኝ ብሎ ብልጽግና ጋር የተቀላቀለው ኃይል መጀመሪያም ተልእኮ ስር የቆየ የብልጽግና ክፍል ነበረ። ምናልባት የተሰጠውን ተልእኮ የጨረሰ
ይመስላል። አሁንም ያልጨረሱ አካላትም ደግሞ እንቀጥላለን ብለው ሊጨርሱ ይችላሉ። በእኛ ህዝባችን በቀጠናው ላይ ያለ ህዝባችን ደህንነቱ በተመለከተ በጅምላ ሲጨፈጨፍ ሰፊ ሰብአዊ መብት ሰፊ ሰብአዊ ቀውስ እንዲደርስበት ሲደረግ እንደቆየ በወለጋም በልዩ በተለያዩ ኦሮሚያ አካባቢዎች ይታወቃል። ስለዚህ ምናልባት ተልእኮውን የጨረሰው ክፍል አቀባበል እየተደረገለት ይሆናል። ተልእኮውን ያልጨረሰው ደግሞ ተልእኮውን የሚቀጥልበት ሁኔታ ሊኖር ይችላል። በግብር በዓላማና በአስተላለፍ ግን ልዩነት የላቸውም። በአደረጃጀት ነው ልዩነት እንዳለ ተደርጎ የቆየው። ስለዚህ በዚህ ደረጃ ነው የምንገነዘበው። ሆኖም ግን ከፋኖ ጋር ይሄን ጉዳይ ያገናኘዋል አያገናኘውም ለሚለው የፋኖን ዓላማ ይዞ ያለ ኃይል ነው አንደኛው። ሁለተኛው ይህ ኃይል አሁንም ቢሆን ለህዝባችን ደህንነት ዋስትና አልሰጠም። ተጨማሪ ለጨፍጫፊው ስርዓት ተጨማሪ አቅም ሊሆን ይችላል እንጂ ለህዝባችን ደህንነት ዋስትና የሚሰጥበት ሁኔታ አይደለም የመጣው። ስለዚህ ተነጻጻሪ ሳይሆን ተጨማሪ ኃይል ነው በግልጽ አስተላለፍ ያገኘው እንጂ የተለየ የሰላም ምልክት የቀረበበት አስተማማኝ ሁኔታ የቀረበበት የህዝቦች ፍላጎት የተደመጠበት እና የፋኖም ቢሆን ጥያቄውን ቀርቦለት ሰላም ጥያቄ ቀርቦለት ውይይት ተደርጎ አንድ የገፋው ጥያቄ ምንድን ነው፣ የሸኔ ኃይል የተቀበለው ጥያቄ ምንድን ነው የሚለው በግልጽ ሳይብራራ በድፍኑ እንዲህ እንደተጀቦነ ግፊት ማድረግ የሚለው አሁን ለቆጠረ ሰው የሚያስኬድ አይደለም። ምክንያቱም የተጀቦነ ነው የማብረው የማይሄዱ ጥያቄዎችን ነው እና መጀመሪያው ከራሱ ጋር ነው ታረቀ ለሚለው ራሱ ጋር በእርግጥ አይታረቅም አገዛዙ። ሆኖም ግን ከራሱ ጋር እንደታረቀ ቢሆን አድርገን ብንወስደው ከራሱ ጋር ታረቀ እንጂ ከሀሳብነት ካለው አካል ጋር እንደታረቀ ወይም ደግሞ ግፊት ሊደረግበት ይገባል ማለት አይቻልም ብዬ ነው የማስበው። እንግዲህ አርበኛ ዮሐንስ እስቲ ወደ እናንተ ወቅታዊ ቁመና እንምጣ። አሁን አገዛዙ በጣም ተዳክሟል፣ ያቃተው ነው የሚመስለው፣ እያቃሰተ ያለ ስርዓት ነው። በተለያዩ ማዕከላዊ መንግስቱን ስለተቆጣጠረ ያው ይፋዊ መንግስት ሆኖ ስለሚንቀሳቀስ እንጂ በአቅም ደረጃ በወታደራዊ ቁመና ደረጃ በተለይ አማራ ክልል ላይ ምንም ማድረግ የማይችል ነው ተደርጎ ነው የሚወሰደውና እናንተ ጋር ባለው ክፍተት ነው ይሄ አገዛዝ አንድም ቀን ቢሆን በስልጣን ላይ የቆየው የሚል ነገር ይነሳል። እስቲ ከዚህ አንጻር ብዙ ጊዜ እየጠየቅናችሁ ነው፣ ብዙ ጊዜ እናነሳዋለን ይህንን አጀንዳ አንድነታችሁ ከምን ደረሰ የሚለው ልዩነታችሁን ፈታችሁ በሚመጥን ቁመና እንድትመጡ የተጠበቀ ነውና ከዚህ አንጻር ያለው ሁኔታ እንግዲህ በየሳምንቱ እያገኘናችሁ እየጠየቅን ነው። አዳዲስ ለውጦችም ካሉ ለህዝብ እንዲያውቅ መደረግ ያለበት መነገር ያለበትም ነገር ካለ አንድ ላይ እንድትገልጽ በሚል ነው ጥያቄውን ያነሳሁት። አመሰግናለሁ መሳይ። መሰረታዊ ምላሽ የሚፈልግ ፈጣን ምላሽ የሚፈልግ ጉዳይ እንደሆነ ገምግመናል። አጠቃላይ በሰራዊታችንም ሆነ በህዝባችን ግፊት አለ፣ ወዳጆቻችን ግፊት አለ። እኛም ከፍተኛ ፍላጎት ኖሮ ስደበት የቆየን እንደሆነ ይታወሳል። በተለይ የጎንደር አንድነትን የጎንደር ፋኖን አንድነት በአንድ መዋቅር ስር ማድረግንና አጠቃላይ የፋኖን የአማራ ፋኖ መዋቅር ወደ አንድ በመውሰድ ጠቅላላ ቁመናችን ማስተካከል የመጀመሪያ የአውደ ውጊያ ግንባራችን እንደሆነ ተደርጎ ይወሰድ ተብሎ አቋም ተወስዷል። በአማራ ፋኖ ጎንደር በኩል አስፈላጊ ኮሚቴዎች ተመርጦ አጭር ጊዜ ገደብ ተቀምጦለት ከሚመለከታቸው ጓዶችና መዋቅሮች ጋር በፍጥነት ተነጋግሮ ወደ አንድ መምጣት እንደሚያስፈልግ ብቻ ሳይሆን ያስፈልጋል ሚል ቀጭን ትዕዛዝ ተሰጥቷል፣ መመሪያ ተሰጥቷል፣ ውሳኔም ተላልፏል፣ በባለቤትም ተመድቦበታል ማለት ነው። ስለዚህ በዚህ አጋጣሚ የተለያዩ መዋቅሮችን ወይ ግለሰቦችን ወይም ደግሞ አስተላለፎችን እየደገፍን የቆየ ልንኖር እንችላለን። ስለዚህ አሁን ወደ አንድ ልጣት የምናደርገውን ጥረት ያለምንም ቅድመ ሁኔታ ለአንድ የምንመጣበትን ሁኔታ አመቻች ኮሚቴው የሚሰራው ስራ ድጋፍ ያስፈልገዋል። አጠቃላይ ወደ አንድነት እንዲመጡ ሁሉም መዋቅሮች ግንዛቤ ያስፈልጋል። ያገባኛል የሚሉ አካላት በሙሉ መልካም አስተዋጽኦአቸውን አዎንታዊ አስተዋጽኦአቸውን እንዲያደርጉ እንዲደግፉ እና ቀጥሎ አጠቃላይ የአማራ ፋኖ አንድነትን መስርተን ቁመናችን እንድናስተካከል በር እንዲከፈት በዚህ አጋጣሚ ድጋፋችሁ እንዳይለየን እላለሁ። ምናልባት እዚህ ላይ እንደው ትንሽ ዘርዘር ባለመልኩ መገለጽ ካለበት እንግዲህ በሸዋ ያሉ የፋኖ አደረጃጀቶች ወደ አንድነት ለመምጣት ያደረጉት በጣም ባልተለመደ ባልተጠበቀ ፍጥነት እየሄደ ነው፣ ወደ ጫፍ እየደረሰን ያለው በጋራ ለመስራት ተስማምተዋል ብቻ ሳይሆን ተግባርም መሬት ላይ የተለያዩ እንቅስቃሴዎችን በጋራ እያደረጉ ያሉ እንደሆኑ ነው የምንሰማው። ጎጃም ከዚህ ቀደምም አድርጎታል፣ በወሎም ተመሳሳይ ነው ያለው። አሁን በተወሰነ ደረጃ ክፍተት የሚታየው እናንተ አካባቢ ነው። ጎንደር አካባቢ አሁንም ያልተረጋጉ ነገሮች አሉ ነው። እንደው ይህንን
እየፈታችሁ ነው እየጨረሳችሁ ነው ማለት እንችላለን? የናንተ ጎንደር ላይ አንድ ሆናችሁ ነው ከሌሎች በተለያዩ ቀጠናዎች ካሉት ጋር ለአንድነት ልትመጡ የምትችሉትና ጎንደር ያለውን ችግር በእርግጥ የጎላ ችግር ነው በሚል የሚጠቀስ አይደለም፣ ግን የቀረ ነገር አለ። አሁንም ትንሽ እግር የሚጎትት ነገር እንዳለ ነው የምንሰማውና ከዚህ አንጻር ችግሮቹን ነቅሳችሁ እየሄዳችሁ ነው ማለት እንችላለን? አዎ ችግሮችን ነቅሰን አይተናል። ወደ ጎንደር ቀጠና ያለውን የፋኖ መዋቅር ወደ አንድ ለማምጣት ማለት ነው። ችግሮችን ነቅሰናል። በየአንዳንዳቸው መዋቅር የራሳቸውን ያዩበት አለ። እድሎችንም አብረው አይተዋል። አብዛኛው የጎንደር ቀጠና በዚህ አጋጣሚ የምናገረው ይሄ ነው የሚባል የቀረበ ልዩነት የለውም። ሰራዊቱንም አንድ ላይ ነው የምናዋጋው። በነገራችን ላይ ሰራዊቱ ተቀላቅሎ ነው የሚዋጋው። በአንድ ካምፕም የተጠረነፈ ብዙ ሰራዊት አካል አለ። በአንድ ህግና መመሪያም በቅርብ የሚገኝ የፋኖ አመራር በነጻነት እየመራ የሚያዋጋው፣ አንዳንዴም አስፈላጊ ነገሮች የማቅረቦት የሚያቀርብበት ሁኔታ አለ። ተሳስሮ ነው ማለት ነው ስራው የሚሰራው። መሪዎች ነው አንድ መሪና አንድ መሪ ስራ አስፈጻሚ ማቋቋም፣ አንድ መዋቅር ማቋቋም አለመቻላችን ነው እንግዲህ የተያየ ነው። ይህን መዋቅር ደግሞ እንዴት በአጭር ጊዜ መስራት እንደምንችል አቅጣጫ ተቀምጧል። በዚህ አቅጣጫ ሌሎች ጓዶች ጋር ንግግር ተደርጎ ቀጠሮ ተይዟል። የሚቀጥል ይሆናል። ምንም አይነት የኢዲዮሎጂም ሆነ የምን ልዩነት የሌለው መዋቅር ስለሆነ ወደ አንድነት ለማምጣት መዋቅሩን ማዋሃድ ብቻ ነው የሚጠበቅብን። ሞላ ጎደል ተብሎ ነው የሚገመጠው። ፈጣን የሆነ አንድነት ሊመጣም ቀድሞ ይችላል ብዬ አስባለሁ። በዚህ አጋጣሚ ግን የሌሎች የአማራ ኃይሎችም ሆነ የጎንደር የፋኖ መዋቅር የአማራ ፋኖ ጎንደር እዝ ከሁሉም የፋኖ መዋቅር ጋር አብሮ ለመስራት በዚህ አጋጣሚ ጥሪውን ያስተላልፋል። አብሮ ለመስራት ለመዋሃድ እና አንድ ወጥ መዋቅር ለማቋቋም ቁርጠኛ መሆኑን ስራ አስፈጻሚና በሚመለከታቸው አመራሮች በኩል ያረጋገጠ በመሆኑ የአንድነት ጥሪ በዚህ አጋጣሚ ያስተላልፋል። ዮሐንስ፣ እንደው በመጨረሻ የአገዛዙ ቁንጮ አብይ አህመድ ሰሞኑን 1000 ዓመት ብትዋጉን አታሸንፉንም የሚል መልእክት በ5ኛ ዓመት የፓርቲው የምስረታ በዓል ላይ ተናግሯል። 1000 ዓመት አማራ ክልልም ሆነ ኦሮሚያ ክልል የምትዋጉን 1000 ዓመት ብትዋጉን አታሸንፉንም ብሏል። ምናልባት እዚህ ላይ አስተያየት መስጠት ከተቻለ። አዎ የአብይ አህመድ መጀመሪያ 1000 ዓመት ይቆያሉ የሚለው መጀመሪያ አልተመለሰም። 1000 ዓመት አንድ ሰው አይኖርም። ስለ ራሱ ከሆነ የሚናገረው መደብ መስርቶ የሆነን መደብ ከሆነ የሚናገረው ግን ብልጽግና ቢሆን 1000 ዓመት አይቆይም። የሚናገረው ስለ ህዝብ ከሆነ ግን የትኛውን ህዝብ ወክሎ እንደዛ እንዳለ ማወቅ ያስቸግራል። ስላላስቀመጠው መተንበይ ካልሆነ በቃ። ከዛ ውጭ ግን አብይ አህመድ ብዙ ነገር ተናግሯል። 3 ክላሽ ይዛችሁ አታሸንፉንም፣ እየተራራው እየዞራችሁ ብሏል። ጥቁር ክላሽ ይዛችሁ ብሏል። ብዙ ነገር ብሏል። ሆኖም ግን በአሁኑ ሰዓት ፋኖ ሙሉ በሙሉ ሰራዊትን እየማረከ ከሱ የነጠቀ የአብይ አህመድን መዋቅር ማፈራረሱ ሰራዊትንም እየደመሰሰ እየማረከ አቅሙን ስላሳየው አሁንም እብሪተኞች ብዙ ጊዜ የቤት ቋንቋ ይናገራሉ እና ብዙ ጊዜ እንደዚህ አይነት ንግግር የሚናገሩ ሰዎች ካለመረጋጋት፣ ከብስጭት፣ ከውድቀት ስሜት የመነጨ ሀሳብ ስለሆነ ሰው እንኳን የሚኖርበትን እድሜ ስላላወቀ 1000 ዓመት ነው ያለን። እኛ 1000 ዓመት አይደለም 1 ዓመት 2 ዓመት ባልሞላ ትግል ነው ከአማራ ክልል እየተፍረከረከ የአብይ መዋቅር ማለት እና በዚህ ላይ ሊወድቁ ሲሉ በዚህ አይነት መሰል አምባገነኖች በዓለም ላይ ያሉም ቢሆን ታየው መሰል ቋንቋ ይናገራሉ። የሚናገሩት ቋንቋ በዚህ አይነት የእብሪትና የውድቀት ቋንቋ ይናገራሉ። የውድቀት ቋንቋ፣ ሞራል የማይፈቅደው ቋንቋ ይናገራሉ። 1000 ዓመት ብሎ ሲናገረው እንኳ 1000 ዓመት ማለት ነው ብሎ የማይጠይቅ ፓርቲ ነው እንግዲህ ሰብስቦ የነበረው ማለት ነው እና የተሰብሳቢው ራሱ ጥያቄ የለሽ መሆን በራሱ የአብይ አህመድ ውድቀት ብቻ ሳይሆን የስብስቡ ውድቀት ጭምር ያሳያል ማለት ነው። በጣም ነው የማመሰግነው። ምናልባት መልእክት ካላችሁ በዚህ አጋጣሚ እንደው ለህዝቡም አጠቃላይ በዚህ ወቅት ላይ እንደ አማራ ፋኖ ጎንደር እዝ ማስተላለፍ የምንፈልገው ነገር አለ ካላችሁ እድሉን እሰጣለሁ። መልካም። ብዙ ለማጭበርበር ስለሚሞከር የፕሮፓጋንዳ የበላይነት ለመውሰድ ወይም ደግሞ ማሳሳቻ አማራጮችን፣ ቴክኖሎጂዎችን፣ ሚዲያዎችን ተጠቅሞ ብዙ ማሳቻዎችን ለመስራት ሙከራ እያደረገ እንዳለ ስለተረዳ መላ ህዝባችን በስክነት ከኛ የሚመጡ መመሪያዎችን፣ መረጃዎችን ብቻ እንዲከታተል ይህን አጥርቶ እንዲይዝ ነው። ሁለተኛው ንጹሐን ላይ እየተደረጉ ያሉ እጅግ በጣም ዘግናኝ የሆኑ በደሎች አሉ። በጣም በርካታ ሺህ ህዝብ ነው
የታሰረው። የፋኖ ዘመድ ቤተሰብ ጓደኛ የተባለ አልቀረም። ልጅም ህጻናት የተባለ አልቀረም። የፋኖን ይደግፋል የተባለ በይፋ አልቀረም። እየተገደለ የተረሸነ ነው በጅምላ። ሌላው ደግሞ የጅምላ እየታሰረ እየታገተ እየታፈነ እየተሰወረ ነው። በሌላ በኩል ቤት እየፈረሰ ንብረት እየወደመ በጅምላ መጠለያ እንዲያጡ እየተደረገ ህጻናት እንዲበተኑ መጠለያ እንዳይኖራቸው እየተደረገ ነው። በብዛት በአማራ ክልል በተለይ ዋና ከተሞች ላይ እየተደረገ ያለ እርምጃና እነዚህ የሰብአዊ ቀውሶች በተመለከተ የሚመለከተው በሰብአዊ መሰረት ላይ አድርጎ የሚሰራ የሰብአዊ መብት ተሟጋች ድርጅትም ሆነ ተቋማት፣ ግለሰቦች፣ ዝንባሌ ያላቸው አክቲቪስቶች በዚህ ዙሪያ አበክረው የሚሰሩ የሚመለከታቸው ዓለም አቀፍና አህጉር አቀፍ ተቋማት እነዚህን ወንጀሎች እንዲጣሩ ቸውን እንዲያስገቡ የጤና ተቋማትም ጉዳዩ እንዲመረመር የምርመራ ጋዜጠኝነት ስራቸው እንዲፈጽሙ ለዓለም ሕዝብ ግልጽ እንዲያደርጉ ምርመራ ስራ እንዲፈጽሙ እየተጎዳ ካለው አማራ ሕዝብ ጎን እንዲቆሙ በዚህ አጋጣሚ መልእክቴን አስተላልፋለሁ። በጣም ነው የማመሰግነው። አርበኛ ዮሐንስ ንጉሱ የአማራ ፋኖ ጎንደር እዝ ህዝብ ግንኙነት ክፍል ኃላፊ። መልካም ጊዜ ይስጥልኝ። እሺ፣ አመሰግናለሁ።